ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ መረጃ ቅኝታችን ነው በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። ጠቅላይ ሚኒስትር አብይ አህመድ ለጎረቤት ሀገራት እኛ ፈጽሞ የመስፋፋት ዓላማ የመልክዓ ምድራዊ ወረራ ዓላማ የለንም ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ ለሶማሊያ፣ ጅቡቲ እንደዚሁም ኤርትራ በአረብኛ ቋንቋ ያስተላለፉት መልእክት የመካከለኛ ምስራቅ መገናኛ ብዙሃን መነጋገሪያ ርዕሰ ነጥብ ሆኗል። ዝርዝሩን የምናስደምጣችሁ ይሆናል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከህወሓት ወታደራዊ መካከል አንዱ ስለሆኑት የጀነራል ምግብ ኃይልን ያልተነገረ ምስጢር በድጋሚ አውጥተዋል። የጌታቸው የአሁኑ ምስጢር የጀነራል ምግብና ወልቃይትን የተመለከተ ነው። የመረጃ ቅኝታችን በዝርዝር ይመለስበታል። ሌሎች ወቅታዊ ጉዳዮች የቅኝታችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ በአረብኛ ቋንቋ ያስተላለፉትና የኢትዮጵያን ጎረቤት ሀገራት የሚመለከተው መልእክታቸው አረብኛን የስራ ቋንቋቸው ባደረጉ የመካከለኛ ምስራቅ ሀገራት መገናኛ ብዙሃን ዘንድ መነጋገሪያ ሆነዋል። ጠቅላይ ሚኒስትሩ ኢትዮጵያ የመስፋፋት ፍላጎት የላትም ባናቸው በዚሁ መልእክታቸው ጠቅላይ ሚኒስትር አብይ የረመዳንን ጾም መጀመርን በማስመልከት በትናንትናው ዕለት በአረብኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም ነው ያሉት። ጠቅላይ ሚኒስትሩ በዚህ መልእክታቸው ላይ ኢትዮጵያን የታማኝነት የእውነት ምድር ሲሉ የጠሯት ሲሆን የጎረቤቶቹ አንድነት አደጋ ላይ እንደማትጥልም ማስተማመኛ ሰጥተዋል። ጠቅላይ ሚኒስትሩ በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል በሚል ውጥረት ባየለበት ወቅት ነው። ኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ስትል ከገለጸች ወዲህ በሁለቱ የምስራቅ አፍሪካ በተለይም የአፍሪካ ቀንድ ጎረቤት ሀገራት ኢትዮጵያና ኤርትራ መካከል ያለው ግንኙነት ሻክሮ ወደ ቃላት ጦርነት አድጓል። እንደ እውነት ምድር ወራሽነታችን ለመላው ዓለም ማረጋገጥ የምንፈልገው ኢትዮጵያ መሬት የመውረር የመስፋፋት ፍላጎት እንደሌላትና የጎረቤቶቹ አንድነት አደጋ ላይ እንደማትጥል ነው ሲሉ በዚሁ መልእክታቸው ላይ አስፍረዋል። ጠቅላይ ሚኒስትሩ የውሃ ሀብታችንን ተጠቅመው ለመልማት ያለን ፍላጎት በምንም መልኩ የሌላውን ድርሻ የመቀነስ አይደለም ሲሉ ለግብጽ ምላሽ በሚመስል መልኩም ጠቁመዋል። ኢትዮጵያ፣ ግብጽና ሱዳን በታላቁ የኢትዮጵያ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ሲያደርጉ ቢቆዩም ሁሉንም የሚያስማማ መቋጫ ላይ ሲደርሱ ቆይተዋል። የአባይን ውሃ ታላቅ መለኮታዊ ስጦታ ያሉት ጠቅላይ ሚኒስትር አብይ ከግጭት መድረክ ይልቅ የትብብር ድልድይ ይሆናል በማለትም ሁሉም ከዚህ ወንዝ በፍትህና በእኩልነት መጠቀም አለበት ባይ ናቸው። ግብጽ የታላቁ የኢትዮጵያ ህዳሴ ግድብ ግንባታን በመቃወም ለዓመታት ብሔራዊ ጥቅም ይነካል የሚል ስጋቷን እስከ ነጩ ቤተ መንግስት ድረስ ማስተጋባቷ የሚዘነጋ አይደለም። ኢትዮጵያ ለጎረቤቶቿ ታማኙና ትኖራለች ያሉት ጠቅላይ ሚኒስትር አብይም ማንንም አትጎዳም፣ በኢፍትሃዊነት ፊት በዝምታ አትቀመጥም፣ የማንንም ድርሻ ለማሳነስም አትፈልግም ባይ ናቸው። ኢትዮጵያ ዛሬ ከ130 ሚሊዮን በላይ የሚሆኑ ህዝቧን ከድህነት ለማውጣት ትግል እያደረገች ስለመሆኑ የጠቀሱ ጠቅላይ ሚኒስትሩ አካባቢዋን የምትመለከተው በውህደት እንጂ በመስፋፋት እሳቤ አይደለም ሲሉ ተናግረዋል። ደህንነቱ የተጠበቀና ፍትሃዊ የሆነ የባህር ዳርቻ ለማግኘት ያለን ፍላጎት የሰብአዊ ፍላጎቶችንና የህዝብ ቁጥር መጨመርን የሚያገለግል ፕሮጀክት ማጠናቀቅ ጥሪ ነው ብለውታል። ጠቅላይ ሚኒስትሩ ሲቀጥሉም የኢትዮጵያ የባህር በር የማግኘት እንቅስቃሴ በሌላ እይታ የጎረቤቶችን ሉዓላዊነት የማይጋፋና የሌሎችን ጥቅም የማይጎዳ የአጋርነት ግብዣ ነው ብለውታል። የሰላም ቋንቋ የጦርነት ከበሮን የሚተካበት ጊዜ መጥቷል ያሉት ጠቅላይ ሚኒስትሩ ሀብቶች ከምሽግ ጉድጓድ ቆፍሮ ወደ ተቋማት ግንባታ የሚሸጋገሩበት ጊዜም መድረሱን ማስፍረዋል። የጦር መሳሪያዎችን ከማምረት ወደ መሬት ማልማትና የሰው ልጅ ከመግደል ወደ ማስተማር ማሰልጠንና ማብቃት የምንሸጋገርበትም ጊዜ ነው ብለዋል። ኢትዮጵያ ባለፈው ወር መጨረሻ ለኤርትራ በጻፈችው ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካለቻቸው ኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንድትሆን ጠይቃ ነበረ። ለዚህ ምላሽ የሰጠችው ኤርትራ በበኩሏ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈው ደብዳቤ ሐሰትና የፈጠራ ነው ስትል ውድቅ አድርገዋለች። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ፍላጎቷን በሰላማዊ መንገድ የጎረቤቶችን ሉዓላዊነት የማይጋፋና የሌሎችን ጥቅም የማይጎዳ የአጋርነት ግብዣ ነው ቢሉትም እንደነ ጀዋር መሐመድ አይነት ተቃዋሚ ፖለቲከኞች ግን በዚህ የኢትዮጵያ የባህር በር የማግኘት ፍላጎት ሳቢያ በኢትዮጵያና ኤርትራ መካከል ጦርነት መቀስቀሱ አይቀሬ ነው ሲሉ እየተነተኑ ይገኛሉ። ጀዋር መሐመድ ስለዚህ ጉዳይ ምን አለ? በጥቂቱ እናገራችሁ። በኢትዮጵያ ሉዓላዊነት የግዛት አንድነት እንደዚሁም በብሔራዊ ጥቅሟ አልደራደርም በሚል በቅርብ ቀን ራሱን ያሻሻለ ፖለቲከኛ ሆኖ ብቅ አልኩ የሚለው ጀዋር መሐመድ የኢትዮጵያን ብሔራዊ ጥሩ እንቅስቃሴ ራሱ በመሰለው በፐርሰንት በማስቀመጥ ጭምር የሰሞኑን ወታደራዊ ዘመቻ መጠነ ሰፊ ነው ሲል ገልጸዋል። ጀዋር መሐመድ የኢትዮጵያ ሀገር መከላከያ ሰራዊት 75 በመቶ የሚሆነው ጦር ወደ ሰሜን ኢትዮጵያ እየዘመተ ነው ሲል ጽፏል። ይህ ዘመቻ ከ1990 የኢትዮ ኤርትራ ጦርነት በኋላ ለመጀመሪያ ጊዜ የታየ በመጠኑም የገዘፈ ነው ሲልም ይፋ አድርገዋል። ጀዋር ጦርነቱ የማይቀር ነው ስንል ምን ማለታቸው ነው ሲል በእንግሊዝኛ ቋንቋ ባሰፈረው መልእክት ሲቀጥል የሀገሪቱ ጦር በህግ ማስከበር ዘመቻ ሰፍሮባቸው ከነበሩት የአማራና የኦሮሚያ ክልል በመጠነ ሰፊ መልኩ መውጣታቸው በአካባቢዎቹ የጸጥታ ክፍተት ፈጥሯልም ሲል ጽፏል። ይህንን ተከትሎ የፌዴራል መንግስት ጦር በስፋት ሰፍሮባቸው ከነበሩት የአማራና የኦሮሚያ ክልል ነቅሎ በወጣበት በዚህ ሰዓት በሁለቱ ክልሎች የጸጥታ መደፍረሶች እየታዩ ነው ሲል ጽፏል። ጀዋር የኢትዮጵያን ብሔራዊ ጥቅም የግዛት አንድነት እንደዚሁም ሉዓላዊነት አሳልፍ የሚሰጥ ፖለቲከኛ አይደለም በሚል በተለያዩ አጋጣሚዎች የሚናገር ቢሆንም በዚህ መልኩ የሀገሪቱን ብሔራዊ ጦር እንቅስቃሴ ለጠላት አሳልፎ የሰጠበት ጽሁፍ ቀላል በማይባሉ ሰዎች ዘንድ ተቃውሞ እየቀረበበት ይገኛል። በርካታ የሀገር ውስጥና የባህር ማዶ መገናኛ ብዙሃን የኢትዮጵያ ፌዴራል መንግስት ወደ ሰሜን ኢትዮጵያ እየገሰገሰ ነው፣ እየተጠጋ ነው በሚል እየዘገቡ ቢሆንም የኢትዮጵያ መንግስት በጉዳዩ ዙሪያ እስካሁን ይፋ መግለጫ አልሰጠም።
የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የጀነራል ምግብ ኃይልን ያልተነገረ አዲስ ሚስጥር በድጋሚ አውጥተዋል። ጌታቸው አሁን ይፋ ያደረጉት ሚስጥር ጀነራል ምግብ ኃይል በወልቃይት የገጠማቸውን ብዙዎች ያልጠበቁትን ጉድ የሚያስብል መረጃ ነው። አቶ ጌታቸው ረዳ ወደ ወልቃይት ጠገዴ በሰላምና በመግባባት እንጂ በጦርነት መግባት እንደማይቻል ለህወሓት ጀነራሎች መናገር እፈልጋለሁ ባይ ናቸው። ጌታቸው ቲቢኤስ ስለተባለ የትግርኛ ቋንቋ የበይነ መረብ ሚዲያ በሰጡት ቃለ ምልልስ ወደ ወልቃይት ጠገዴ በውጊያ መግባት እንደማይቻል የገለጹ ሲሆን ውጊያ ከከፈትክ በኋላ ተፈናቅያለሁ ብሎ ቂም በቀል ለመውጣት የሚገባ ሰው ሊኖር ይችላል፣ ነገር ግን ግዛት ለመመለስ ሰላም ለማስከበር ተጨቁኗል ሲሉ የሚገልጹትን ህዝብ ከጭቆና ለማውጣት በወታደራዊ ዘመቻ የሚገባበት አይደለም ባይ ናቸው። በወታደራዊ ዘመቻ ገብተህ የጦር ቀጠና እንጂ ሰላማዊ ቀጠና መፍጠር አትችልምና ባይ ናቸው። ጌታቸው ይቀጥላሉ። ለዚህ እንደ ምሳሌ የጠቀሱት በህወሓት ወታደራዊ ከፍተኛ አመራር ዘንድ በወርቅ ዘረፋ ከዚህ ቀደም በይፋ ወንጀሏቸው የነበሩትን ጀነራል ምግብ ኃይል ነው። ብርጋዴር ጀነራል ምግብ ኃይል በሰሜን ኢትዮጵያ ጦርነት ጊዜ በወልቃይት አካባቢ ሲያካሄድ የነበረውን ሰራዊት የመምራት ብቃት ጥያቄ ምልክት ውስጥ አስገብቶታል። ምግበ መጀመሪያ 2013 በነበረው ጦርነት ጊዜ ጸረ ማጥቃት እርምጃ መፈጸም አልቻለም ነበረ። ምክንያቱ ምንድነው ብለን ከጠየቅነው በኋላ የመለሰልን መልስ ግን አሁንም ድረስ ያስገርመናል ባይ ናቸው። በወቅቱ ምግበ የሚመራው ሰራዊት የጸረ ማጥቃት እርምጃ መውሰድ ያልቻለበት ምክንያት ምንድነው ብለን በምንጠይቅበት ጊዜ ወልቃይት አካባቢ በምትገኘው አውራ የተባለችው ሰፈር እርጎ ብለው መርዝ አጠጡን፣ በዚህ መነሻ የጸረ ማጥቃት እርምጃ መውሰድ አልቻልንም ብሏል ምግበይ ሲሉ ጌታቸው የጀነራሉን አነጋጋሪ ሚስጥር አውጥተዋል። በሽራ አካባቢ የህወሓትን ጦር ይመራል የሚባለውና ወደ ወልቃይት ለሚደረገው የህወሓት ወታደራዊ ዘመቻ ግንባሩን እንደሚያስተባብር የሚነገርለት ጀነራል ምግብ ኃይል ከዚህ ቀደም በወልቃይት መርዝ አጠጥተውናል በሚል ህዝቡን የራሱ አድርጎ የማይቆጥር የሚጠራጠር የጦር መሪ ነው ሲሉ ተችተውታል። አቶ ጌታቸው ረዳ ሲቀጥሉ እንደዚህ አይነት አስተሳሰብ ያለው ሰው ወደ አውራ ወይንም ወደ ወልቃይት ቢመለስ ምንድነው የሚያደርገው ሲሉ ከጠየቁ በኋላ ወደ አድረ መጽስ ቢመለስ ምንድነው የሚያደርገው? በእነዚህ ምክንያት ህዝባችን ነው ብለን አምነን በሰላም እንፍታው የምንለውም ለዚህ ነው ሲሉ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ መልእክት አስተላልፈዋል። አቶ ጌታቸው በዚህ ንግግራቸው ጦርነት የቼዝ የዳማና መሰል ጨዋታ አይደለም ሲሉ የገለጹ ሲሆን ወጣቶች የሚያልቁበት እንጂ ቀላል ጨዋታ አይደለም ሲሉ የህወሓትን የጦርነት ጅማሮ ሙከራ በይፋ አውግዘዋል። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ መጨረሻ ጉዳያችን እናምራ። ፕሬዚዳንት ሙሴቬኒ ግርማ ዋቄን የዩጋንዳ አየር መንገድ ጊዜያዊ ዋና ስራ አስፈጻሚ አድርገው መሾማቸው ተሰምተዋል። የዩጋንዳው ፕሬዚዳንት ዮዌሪ ካጉታ ሙሴቬኒ በአየር መንገድ ውስጥ የታዩ የአመራርና የአስተዳደር ድክመቶችን ለመቅረፍ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን የዩጋንዳ አየር መንገድ ጊዜያዊ ዋና ስራ አስፈጻሚ አማካሪና ባለሙያ አድርገው መሾማቸውን የዩጋንዳ መንግስት በይፋዊ የማህበራዊ ሚዲያ ገጾች ባወጣው መግለጫ አስታውቋል። ፕሬዚዳንቱ ይህንን ውሳኔ ያስተላለፉት በብሔራዊ አየር መንገድ ውስጥ የሚታዩ በርካታ የአስተዳደርና የአመራር ድክመቶችን ለማስተካከል ሲሆን እስከ ሰኔ 2018 ድረስም አዲስ ቋሚ ዋና ስራ አስፈጻሚ እስኪቀጠር አቶ ግርማ ዋቄ ተቋሙን በኃላፊነት እንዲመሩ ተመድበዋል። ከዚህም ጋር ተያይዞ አየር መንገዱ በዋና ስራ አስፈጻሚነት ሲመሩ የቆዩት ጄኒፈር ባሙትሯኪ ወዲያውኑ ከኃላፊነታቸው እንዲነሱና ቦታውን እንዲያስረክቡ የታዘዙ ሲሆን እርሳቸውም ከአጋማሽ 2013 ዓ.ም ጀምሮ በጊዜያዊነት በኋላም በቋሚነት ሲያገለግሉ ቆይተው አሁን ከስራቸው ተሰናብተዋል። ቀደም ሲል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚና እስከ 2015 ዓ.ም ድረስ የቦርድ ሰብሳቢ በመሆን ያገለግሉት አቶ ግርማ ዋቄ አየር መንገዱን ወደ ተሻለ መዋቅራዊ ለውጥ እንደሚያሸጋግሩት ትልቅ ተስፋ ተጥሎባቸዋል። አቶ ግርማ አየር መንገዱን እስከ ሐምሌ 2026 ጁላይ በጊዜያዊነት የሚመሩ ሲሆን በዚህ ቆይታቸው አዲስ ቋሚ የአመራር ቡድን እንዲዋቀርና መዋቅራዊ ለውጥ እንዲመጣ ይሰራልም ተብሏል። አቶ ግርማ ዋቄ የኢትዮጵያ አየር መንገድን በአፍሪካ ግዙፍ ተወዳዳሪ እንዲሆን ያስቻሉ አንጋፋ መሪ በመሆናቸው ይህ ሹመት ኡጋንዳ ለአየር መንገዱ እድገት የወሰደችው ቁርጠኛ እርምጃ እንደሆነም ታይቷል። ሹመቱ ለይስሙላ የተደረገ የአማካሪነት ሚና ሳይሆን አየር መንገዱን ከገባበት የአሰራር ዝቅጠት ለማውጣት የተሰጠ ቀጥተኛ የአስፈጻሚነት ስልጣን ነው ሲል የሶፍት ፓወር ዘገባ አመላክቷል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።